ነገ ጥቅምት 16 ቆይ ይህንን ቪዲዮ ካሳለፋችሁት ሁለት ነገሮች ይቀሩባችኋል። ሁለት ነገሮች። ወሬ ሳላበዛ ቀጥታ ወደ መልእክቴ እሄዳለሁ። እናንተ ደግሞ ቪዲዮን ኮፒ ሊንክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። የየዕለቱን መዝሙረ ዳዊት መጸለይ ያልቻለ ሰው፣ የየዕለቱን መዝሙረ ዳዊት መጸለይ ያልቻለ ሰው ጠዋትና ማታ ላይ እንዲጸለያቸው የታዘዝናቸው በፍትሐ ነገሥት የተቀመጡ ሁለት አጫጭር ጸሎቶች አሉ። መዝሙር 62 እና መዝሙር 140። አብዛኞቻችን ቤተሰብ የምናስተዳድር በሌሊት ሥራ የምንገባ ሰዎች ድንገት ጸሎት ሳናደርግ ከመውጣታችን በፊት ይህችን መዝሙር 62ን በጧት እንድንጸልይ ፍትሐ ነገሥት አስቀምጦልናል። ምን ይላል መሰላችሁ? አምላኬ አምላኬ እገይስ ሀቤከ አለ። አምላኬ አምላኬ ወደ አንተ እገሰግሳለሁ እማልዳለሁ እያለ ነው። ጸምአት ነፍሴ ለከ፣ ነፍሴ አንተን ተጠማች። ምን እሱ ብቻ ትንሽ ደግሞ ወረድ ይልና ከናፍሬ ይሴብሐከ፣ ከንፈሮቼ አንተን ያመሰግኑሃል። ከመዝ እባርከከ በሕይወቴ፣ እንዲሁ በሕይወቴ ዘመን ሁሉ አመሰግንሃለሁ። ወበስመ ዚአከ አነስ እደዌ አለ። በአንተም ስም እጆችን አነሳለሁ። በጽባህ አነብብ ለከ እስመ ኮንከኒ ረዳኤ፣ ረዳት ሆነኸኛልና በማለዳ አመሰግንሃለሁ አለ። እንደዚህ አርጋችሁ ቀናችሁን ትጀምራላችሁ ማለት ነው። የሚገርማችሁ ነገር እዚሁ ጸሎት ላይ ወደ ታች ብሎ ክፉ ጠላቶቻችንን ክፉ የሚያስቡልንን ሰዎች እንዲያስታግስልን የሚናገር ኃይለ ቃል ሁሉ አለው። ስለዚህ በጠዋት መዝሙር 62ን ታነባላችሁ ማለት ነው። እሺ፣ ማታ ላይ ጸሎት ማድረግ ለማንችል ሰዎች ደግሞ ፍትሐ ነገሥት መዝሙር 140 እናስቀምጦልናል። መዝሙር 140 እግዚኦ ጸራይኩ አህቤከ ስምዓኒ አለ። አቤቱ ወደ አንተ ጮኽኩ ስማኝ። ወአጽም ቃለ ስእለቴ ዘጸራይኩ ሀቤከ አለ። ወደ አንተም የጮኩትን የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበለኝ። እጆቼ የሰርክን መሥዋዕት አነሱ አለ። ሲም እግዚኦ አቃቤ ለአፉዬ አለ። በጣም ይገርማል። አቤቱ ለአፌ ጠባቂ አብጅላት፣ ለአፌ ጠባቂ ሹምላት አለ። ክፉ እንዳይወጣን ክፉ እንዳንናገር ማለት ነው። አብዛኞቹ ኃጢአቶች ማታ ላይ ስለሚሰሩ ኃጢአትን ለመስራት ምክንያት ለማመካኘት እንዳልበቃ አድርገኝ ሁሉ ይላል። ወረድ ይልና ደግሞ በጣም በሚገርማችሁ ሁኔታ እስመ ሀቤከ እግዚኦ አዕይንቴ አለ። በጣም ይገርማል። አቤቱ ዓይኖቼ ወደ አንተ ናቸው አለ። በዚሁ እንደተኛሁ ሞቼ እንዳልቀር እንደማለት ነው። ለዚህ ማረጋገጫ ደግሞ እዛው ላይ ወረድ ብሎ ምን ይላል መሰላችሁ? ብከ ተወከልኩ ኢታውፃ አለ ነፍሴ አለ። አቤቱ በአንተ አምኛለሁና ነፍሴን አታውጣት አለ። ይሄ ማለት እንደተኛሁ አትግደለኝ ማለት ነው። በሌሊትም መጥቶ ቤታችንን ሰው እንዳይሰብርብን እኛንም እንዳያጠቃን ቤተሰቦቻችንንም እንዳያጠቃን እዚሁ ላይ ይናገራል። እቀበኒ አለኮ ከሰወሩብኝ ወጥመድ አንተ ጠብቀኝ። አመፅንም ከሚያደርጉ መሰናክላቸው ለይደቁ ውስተ መስገርቶሙ ኃጥአን አለ። ኃጢአተኞች በወጥመዳቸው ራሳቸው ይውደቁ እስከ አሃል